በሸዋ ጎጃምና ወለጋ ቀጠና ከባባድ አዳዲስ ውጊያዎች ተከፍተዋል። በጎጃም አገዛዙ ሰብአዊና ቁሳዊ ያስተናገደበት ጥቃት ሲፈጸም የሸዋ አርበኞች ድል ተቀዳጅተዋል። በወለጋ ሰራዊቱ ካምፕ ውስጥ በተነሳ ተኩስ ወታደራዊ አመራሮች ተገድለዋል። ቀዳሚ የግንባር መረጃዎችን በዝርዝር እናስደምጣችኋለን። በሱዳን ግጭቱ እንደገና ገርሽቷል። በአልደባህ የኃይል ማመንጫ ላይ የድሮን ጥቃት ተፈጸመ። በሌላ በኩል የጂ7 እና የአውሮፓ ህብረት ባል ኦበይድ ያለውን ግጭት በአስቸኳይ እንዲቆም ጠይቀዋል። በቆይታችን ዝርዝሩን ትሰሙታላችሁ። አሜሪካ የኃይል ተቋማትን ካጠቃች ሁቲዎች የቀይ ባህር የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ኢራን ማሳሰቧ ተዘገበ። አሜሪካ የኢራን ኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ቴህራን ማሳሰቧ ተነግሯል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 10 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በጎጃምና ሸዋ ግንባሮች ያገዛዙ ጦር በፋኖ ክፉኛ ተመታ። በደራ የሚገኘው ህዝብ ስደትን ትቶ ራሱን እንዲያደራጅ አስቸኳይ ጥሪ ቀረበ። በጎጃም የፋኖ አንጸባራቂ ድሎች ሲቀጥሉ፣ በምስራቅ ወለጋ ያገዛዙ ሰራዊት እርስ በርስ በመዋጋት ተበታትኗል። ሐምሌ 9 ቀን 2018 ዓ.ም በአማራ ህዝብ ህልውና ላይ የተደቀነውን አደጋ ለመቀልበስ የቆረጡት የፋኖ ኃይሎች ጠላትን ማፍረከካቸውን ቀጥለው ውለዋል። በጎጃምና በሸዋ ግንባሮች በአምባገነኑ አገዛዝ መደበኛ ጥምር ኃይሎች ላይ የፋኖ አርበኞች መብረቃዊና የተቀናጁ ጥቃቶችን በመሰንዘር ታላላቅ ወታደራዊ ድሎችን እያስመዘገቡ መሆኑ ተሰማ። በአንጻሩ በሸዋ ደራ አካባቢ በአገዛዙ ሴራና በኦነግ ሸኔ ታጣቂዎች ወረራ ሳቢያ ከፍተኛ መፈናቀል እየደረሰበት ያለው የአማራ ማህበረሰብ ስደትን ትቶ ወደ ፋኖ የስልጠና ካምፖች በመቀላቀል ራሱንና ቀየውን እንዲከላከል ጥሪ ቀርቧል። በጎጃም ግንባር የፋኖ ኃይሎች የአገዛዙን ጦር አይቀጡ ቅጣት እየቀጡት እንደሚገኝና በምስራቅ ወለጋ ደግሞ የአገዛዙ ሰራዊት በውስጥ አመጽ መነሳቱ ተሰምቷል። በጎጃም የተለያዩ ቀጠናዎች ላይ የተከፈቱትና ወደ ውጊያዎችን በድል አድራጊነት እየመሩት ያሉት የፋኖ ኃይሎች ለአገዛዙ ጦር ቅስማቸውን የሚሰብር ከባድ ጥቃት አድርሰውባቸዋል። በተለይም በማቻክልና በደጋ ዳሞት ቀጠናዎች የተደረጉት ትንቅንቆች የፋኖን ወታደራዊ የበላይነት በግልጽ ያሳዩ ነበሩ። በማቻክልና ጮቄ ተራሮች ያገዛዙ ኃይል በፋኖ ከበባ ውስጥ ወደቀ። መነሻቸውን ከማቻክል አማኑኤል ከተማ አድርገው በዙ 23 በከባድ መሳሪያዎች መድፍና በብረት ለበስ ተሽከርካሪዎች ታግዘው ወደ ደብረ ቀለሞ ደጋሰኝና ወደ ወታደራዊ ጮቄ ተራሮች ለመግባት የሞከሩት ያገዛዙ ጥምር ኃይሎች ሙሉ በሙሉ በፋኖ አርበኞች ከበባ ውስጥ መውደቃቸው ተረጋግጧል። በዚህ እጅግ አስገራሚና ስትራቴጂካዊ በሆነ የአውደ ውጊያ በርካታ ያገዛዙ ወታደራዊ አባላት በአርበኞቹ የተመቱ ሲሆን የቀሩትም ክፉኛ መቁሰላቸው ታውቋል። በርካታ የነፍስ ወከፍ መሳሪያዎች ከነሙሉ ተተኳሾች ጥይቶቻቸውና ቁሳቁሶቻቸው በፋኖ ቁጥጥር ስር ውለዋል። የፋኖ አርበኞች በአንድ ጊዜ ከተለያዩ አቅጣጫዎች በሰነዘሩት የተቀናጀ መብረቃዊ ጥቃት ያገዛዙን ወታደራዊ የኮሙኒኬሽንና የደህንነት መረብ ሙሉ በሙሉ መበጣጠስ ችለዋል። በዚህ ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ መድረሱ ቢሰማም ዝርዝር መረጃው ለጊዜው አልታወቀም። ትላንት ከኩለ ቀን በኋላ ውጊያው ይበልጥ ወደ ፊት ለፊት የቅርብ ውጊያ የተቀየረ ሲሆን በፋኖ ቁርጠኝነትና የጀግነት ጥቃት የተደናገጠው የአገዛዙ ሰራዊት በርካታ አባላቱን አስረክቧል። ቁጥሩ በውል ያልተገለጸ የአገዛዙ ወታደር በፋኖች መማረኩ ተረጋግጧል። ከጅጋ ወደ ቋሪት እንዲሁም ከቋሪት ወደ ደጋ ዳሞት አዳዲስ ግንባሮች የተከፈቱ ሲሆን ውጊያው በከባድ መሳሪያዎች የታጀበ ነበር። ከደጋ ዳሞት ወደ ጮቄ በሚወስደው መንገድ ላይ ከፍተኛ የመድፍ ተኩስ የተሰማ ሲሆን አገዛዙ የፋኖን የድል መሪዎችን ለመሸፈንና ግንኙነት ለማደናቀፍ ባደረገው ሙከራ ያልተለመደ የስልክ ኔትወርክ መቋረጥ ታይቷል። ሆኖም ይህ ስልቱ የፋኖ እንቅስቃሴ ሊያቆም አልቻለም። በሌላኛው ግንባር በምስራቅ ወለጋ የተነሳው የእርስ በርስ መታኮስ በሰራዊቱ ውስጥ ጉዳት አድርሰዋል። የአገዛዙ ጦር ከውጭ በሚደርስበት የፋኖ ብርቶች ጥቃት ብቻም ሳይሆን ከውስጥም በስነ ልቦና መፈራረስና በአመራር ብቃት ማነስ ምክንያት እየፈረሰ መሆኑ በግልጽ ታይቷል። በምስራቅ ወለጋ ዞን ኪረሙ ወረዳ በሚገኘው የማዕከላዊ ወታደራዊ ካምፕ ልዩ ስሙ ባጅን ውስጥ ታሪክ የማይረሳው የእርስ በርስ ፍልሚያ ተከስቷል። የአገዛዙ አዛዦች ዝቅተኛ ደረጃ ላይ ያሉ ወታደሮችን ያለ ፍላጎታቸውና ያለ በቂ ዝግጅት ወደማይፈልጉት የጦርነት ስምሪት ለማስገባት በሞከሩ
በተመካከሩበት ወቅት የተነሳ ለመግባባት ነው ሲባል የሰራዊቱ አባላት በግዳጅ ስምሪት በመማረራቸውና አመራሮች ላይ እምነት በማጣታቸው በሁለት አዋጊ አመራሮቻቸው ላይ በግቢው ውስጥ ተኩስ በመክፈት እርምጃ ወስደውባቸዋል። ይህንን ተከትሎ በካምፕ ውስጥ ባሉ ወታደሮች መካከል ለሰዓታት የዘለቀ የእርስ በርስ ተኩስ ተከፍቶ የ9 ወታደሮች ሕይወት ያለፈ ሲሆን በካምፕ ውስጥ የነበረው የአገዛዙ ጦር ሙሉ በሙሉ ተበትኗል። የማዕከላዊ ዕዝ ዋና አዛዥ ሌተናንት ጀነራል ዘውዱ በላይ የተበተነውንና የሸሸውን ሰራዊት ሰብስቦ ወደ ካምፕ ለመመለስ ተጨማሪ ኃይል ለመላክ ቢገደዱም የሰራዊቱ የሞራል መውደቅና አለመታዘዝ ለአገዛዙ ትልቅ የራስ ምታት ሆኗል። ይህ ሐምሌ 9 ቀን የዋለው ውጊያና በሰራዊቱ ውስጥ የተነሳው አመጽ በአንድ በኩል ለህዝባዊ ዓላማ የተነሳው የፋኖ ኃይል ያለውን ስልታዊ ብቃትና የህዝብ ድጋፍ ያሳየ ሲሆን በሌላ በኩል ደግሞ የአገዛዙ ጦር ከውስጥም ከውጭም እየፈራረሰ የሞራል ውድቀት ደርሶበት ለመበተን መቃረሙን በግልጽ ያሳየ ክስተት ሆኖ አልፏል። በሸዋ ግንባር ከካራ ለጎማ እስከ ሸዋሮቢት ዙሪያ ፋኖ ድል ተቀዳጅቷል። በሸዋ ጠቅላይ ግዛት በተለያዩ ቀበሌዎች የተንቀሳቀሰው የአገዛዙ ወታደራዊ ኃይልና ተላላኪ ሚሊሻዎች ከፍተኛ ሽንፈት አስተናግደዋል። ውጊያው የተካሄደው ከካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ በግብሪ ሞሉ ባህር ፈርዶሃ ቀበሌና በሸዋሮቢት ዙሪያ በተደረጉ የተቀናጁ ጥቃቶች ነው። በዚህ የተቀናጀ መብረቃዊ ውጊያ በርካታ የአገዛዙ ወታደሮችና ቅጥረኛ ሚሊሻዎች የተሸኙ ሲሆን አንድ የቡድን መሳሪያን ጨምሮ በርካታ የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸው ተረጋግጧል። ይህ በሸዋ ግንባር የተመዘገበው ድል በአካባቢው የነበረው የአገዛዙ ወታደራዊ ይዞታ ሙሉ በሙሉ ያፈረሰ፣ የአካባቢው ይዞታ በጽኑ መሰረት ላይ ያጠናከረና የጠላትን ዓይንና ጆሮ ያሳወረ ደማቅ ድል ሆኖ ተመዝግቧል። በመረጃችን ስንቀጥል በሸዋ ደራ ወረዳ በጉንደ መስቀል ከተማ የ03 ቀበሌ ሚጭሪ አካባቢ የሚኖሩ የአማራ ተወላጆች በአስከፊ ሁኔታ ላይ እንደሚገኙ የዓይን እማኞች ገልጸዋል። አካባቢው በኦነግ ሸኔ ታጣቂዎች ቀለበት ውስጥ መውደቁንና ምንም አይነት ረዳትና ደራሽ ማጣታቸውን ተከትሎ ነዋሪዎቹ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። ለዚህ መጠነ ሰፊ መፈናቀል በዋናነት የተጠቀሱት ምክንያቶች በጫካ የሚገኙትን የኦነግ ሸኔ ታጣቂዎች የሚደግፉና የሚጠብቁ አንዳንድ የአካባቢው ነዋሪዎች መኖራቸውን ለአማራው ማህበረሰብ ትልቅ ስጋት መሆኑ የወረዳው አስተዳደርና የሽመልስ አብዲሳ ተላላኪ ቡድን የአማራን ማህበረሰብ ሚሊሻን በማለት በኦነግ ሸኔ ቀለበት ውስጥ አስገብቶ ለማስጨፍጨፍና አካባቢውን ጥሎ እንዲሰደድ ሆን ተብሎ ማሴሩ ተጠቃሾች ናቸው። የሸዋ ደራ ፋኖ ደራ ንቃ ያላንተ ላንተ የለም ሲል አስቸኳይ ጥሪ አቅርቧል። የአማራ ፋኖ በሸዋ ደራ በየአካባቢው የሚገኙ ወጣት አርሶ አደርና ነጋዴ መሰደድ ከሞት እንደማያድነው በመግለጽ ጥሪ አስተላልፏል። የጠላት ዋነኛ የጦርነት እቅድ ደራ ላይ ያለውን አማራ ተስፋ አስቆርጦ ቤት ንብረቱንና ርስቱን ጥሎ እንዲሰደድ ማድረግ ነው። ስደተኛ እየተባልክ የታሪክ ሀተላ ሆነ ከመኖር በየቀጠናው ወዳለው የፋኖ ስልጠና ጣቢያ በመግባት ራስን አደራጅ። ሀገርንና ራስን ሊቀማ የመጣውን ወራሪና በአገዛዝ ስም የተቀመጠውን የቀማኛ ሌባ ስብስብ ለማሸነፍ ራስን አጠንክር። ዛሬ እያለን ብንተባበር መልካም ነው፣ ስንጠፋ ነበሩ እያሉ ከመቆጨት ዛሬ ተባብረን ህዝባችንን እናድን ሲል የትብብር ጥሪ አቅርቧል። ይህ በእንዲህ እንዳለ በክልል ድንበር ዘለል ዘመቻ ስም በንጹሃን ላይ አዲስ ወታደራዊ ስትራቴጂ ጥቃት ተከፍቷል። በኢትዮጵያ በተለያዩ አካባቢዎች የቀጠለው የእርስ በርስ ግጭት አሁንም መቋጫ ባልተገኘለት ሁኔታ የኦሮሚያና የአፋር ክልሎች የጸጥታ ኃይሎች ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት ድንበር የለሽ የተባለ አዲስ ወታደራዊ ዘመቻ ለመጀመር መስማማታቸው ታውቋል። ይሁን እንጂ ይህ በአገዛዙ በኩል ጸረ ታጣቂ ተብሎ የተሰየመውና በኦሮሚያ ክልል ፖሊስ አዛዥ በጀኔራል ደሪባ መኮንን ይፋ የተደረገው ዘመቻ በተግባር ግን በሁለቱ ክልሎች አዋሳኝ አካባቢዎች በሚኖሩ ንጹሃን ዜጎች ላይ የታወጀ የጦርነት ጥሪና ከፍተኛ የሰብአዊ መብት ሊያስከስት የሚችል አደገኛ አካሄድ መሆኑን በርካታ የሰብአዊ መብት ተሟጋቾችና የፖለቲካ ታዛቢዎች እየገለጹ ይገኛሉ። የኦሮሚያ ክልል ፖሊስ አዛዥ ጀኔራል ደሪባ መኮንን እንደገለጹት የሁለቱ ክልሎች የጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ተስማምተዋል። ይህ ውሳኔ በራሱ በርካታ ጥያቄዎችን ያስነሳል። የአንድ ክልል ልዩ ኃይል ወይም ፖሊስ ያለምንም ህጋዊና ህገ መንግስታዊ የድንገተኛ ጊዜ አዋጅ ገደብ ሌላ ክልል ውስጥ ገብቶ ወታደራዊ እርምጃ መውሰዱ የሀገሪቱን የፌዴራሊዝም መዋቅር የሚኔድና ክልሎችን የራሳቸውን የውስጥ ደህንነት የመጠበቅ ሉዓላዊ ስልጣን የሚጋፋ ነው። ዘመቻው በሚካሄድባቸው በከሰም ኮሎና አዋሽ 7 አካባቢዎች የሚኖሩ አርብቶ አደሮችና አርሶ አደሮች በሁለቱ ተፋላሚ ኃይሎች መሃል ለጥቃት መጋለጣቸው የማይቀር ነው። አገዛዙ ታጣቂዎችን በሎጂስቲክ በመሳሪያና በስንቅ ይደግፋሉ የተባሉ አካላትን ከህብረተሰቡ በመለየት ያለ ምህረት እርምጃ ለመውሰድ መጀመሩን ገልጸዋል። ይህ አገላለጽ እጅግ አደገኛና በንጹሃን ላይ የሚፈጸሙ የጅምላ ግድያዎችንና ስርዓቶችን ህጋዊ ሽፋን ለመስጠት የሚደረግ ጥረት መሆኑ ታዛቢዎቹ ይተቻሉ። ታጣቂዎችን በግድም ይሁን በውድ ምግብ ወይም መጠለያ ከመስጠት ውጭ አማራጭ የሌላቸው የድንበር አካባቢ ነዋሪዎች በአገዛዙ ኃይሎች ዘንድ እንደ ታጣቂ ተባባሪ ተቆጥረው ያለ ምህረት እርምጃ እንዲወሰድባቸው መወሰኑ ግልጽ የሰብአዊ መብት ጥሰትና የንጹሃን ፍጅት ግብዣ ነው። ይህ ስትራቴጂ በተለይም በብልጽግና
ለብልጽግና የሚፈለጉ ግለሰቦችን በአፋር ክልል በኩል አሳልፎ ለመስጠት ከተደረገው ስምምነት ጋር ተዳምሮ በፖለቲካዊ አመለካከታቸው ወይም በብሔራቸው ምክንያት ብቻ የሚሳደዱ ንጹሃን ለከፍተኛ አደጋ ያጋልጣል። የክልሉ ጸጥታ ኃይሎች ስለ ወታደራዊ ዝግጅታቸው፣ ስለ ስንቅ አቅርቦት መቁረጥና ስለ መረጃ ልውውጥ በስፋት ቢወያዩም በውይይቱ ላይ ግንባር ቀደም መነሳት የነበረበት የንጹሃን ዜጎች ደህንነትና ሰብአዊ መብቶች ጥበቃ ጉዳይ ሙሉ በሙሉ ተዘንግቷል። ቀድሞውንም በድርቅና በጦርነት ሳቢያ በከፍተኛ የምግብ ዋስትና እጥረት ውስጥ የሚገኘው የቀጠናው ማህበረሰብ አሁን ደግሞ ታጣቂዎችን ለመለየት በሚደረግ የምግብና የትራንስፖርት እገዳ ህይወቱ ለከፍ አደጋ ሊጋለጥ ይችላል። በአገዛዙ በኩል የሚወሰዱ እርምጃዎች በገለልተኛ አካል የማይመረመሩ በመሆናቸው በዘመቻው ስም የሚፈጸሙ የሰብአዊ መብት ጥሰቶች ተጠያቂነት የሌለባቸው እንዲሆኑ በር ይከፍታል። ጀነራል ድሪባ በጦርነት የሞቱ የፖሊስ አባላትን ገድል በማንሳት የሰራዊቱ ሞራል ለመገንባት መሞከራቸው አገዛዙ አሁንም ለሰላማዊ ውይይትና ድርድር ከመገዛት ይልቅ ጦርነት ብቸኛ አማራጭ አድርጎ መውሰዱን ያሳያል። የሰራዊቱን ሞራል ለመጠበቅ ሲባል ብቻ ንጹሃን የሚጎዱበትን መጠነ ሰፊ የጦርነት አውድማ ማስፋፋት ሀገሪቱ ወደ ማያልቅ አዙሪት ውስጥ እየከተታት ይገኛል። በአፋርና በኦሮሚያ አዋሳኝ አካባቢዎች የታወጀው ድንበር የለሽ የጋራ ዘመቻ ዋና ሰለባዎች ታጣቂዎች ሳይሆኑ በድንበር አካባቢዎች የሚኖሩትና ምንም መከላከያ የሌላቸው ንጹሃን ዜጎች ናቸው። አገዛዙ የጸጥታ ችግሮችን በፖለቲካዊ ውይይት ከመፍታት ይልቅ በክልል ታጣቂዎችና በጸጥታ ኃይሎች ስም በገዛ ዜጎቹ ላይ የጦርነት ክንድ ማሳረፉ ቀጠናውን ወደ ከፋ ሰብአዊ መቅሰፍት እንደሚያመራው የብዙዎቹ ስጋት ነው። በአልደባህ የኃይል ማመንጫ ላይ የድሮን ጥቃት ተፈጸመ። የሰብንና የአውሮፓ ህብረት ባለ ኦቤድ ያለውን ግጭት በአስቸኳይ እንዲቆም ጠየቁ። በሱዳን ለዓመታት የዘለቀው አስከፊ የእርስ በርስ ጦርነት በአዲስ መልክ እያገረሸ መምጣቱን የሚያሳዩ ክስተቶች እየተስተዋሉ ነው። በሰሜን የሀገሪቱ ክፍል በሚገኘው ስትራቴጂካዊ ከተማ ላይ የድሮን ጥቃት መፈጸሙ ሲሰማ፣ በሌላ በኩል ደግሞ የዓለም ሀያላን ሀገራት የሰብንና የአውሮፓ ህብረት የታጠቁ ኃይሎች በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ ጥሪ አቅርበዋል። በሱዳን ሰሜናዊ ግዛት በምትገኘው አልደባህ ከተማ በሚገኝ የኤሌክትሪክ ንዑስ ጣቢያና ወታደራዊ ይዞታዎች ላይ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ፈጽሞታል የተባለው የድሮን ጥቃት ተሰንዝሯል። የአካባቢው ምንጮች ለሱዳን ትሪቡን እንደገለጹት በጥቃቱ የተሳተፈው ድሮን 4 ያህል ሚሳኤሎች የተኮሰ ሲሆን በኃይል ማመንጫው ጣቢያው በሱዳን ጦር ሰራዊትና በጋራ ጥምር ኃይሉ ይዞታዎች ላይ ኢላማ አድርጓል። በጥቃቱ ሳቢያ በኤሌክትሪክ ንዑስ ጣቢያው ላይ ከባድ እሳት የተነሳ ሲሆን በዚህም ምክንያት መላው ስትራቴጂካዊ ከተማ ሙሉ በሙሉ በጨለማ ተውጧል። በአካባቢው የነበረ አንድ የጥበቃ ሰራተኛ ቀላል የአካል ጉዳት ደርሶበት ወደ ሆስፒታል ተወስዷል። የአልደባህ አካባቢ የጸጥታ ኮሚቴ ጥቃቱ በጽኑ አውግዟል። ድርጊቱን በሲቪል መሰረተ ልማቶችና አገልግሎቶች ላይ የታለመ ስልታዊ ጥቃት ሲል የጠራው ኮሚቴው ይህ የአማጽያኑ ቡድን ወንጀለኛ ተግባር መሬታችንንና ክብራችንን ከመከላከል ወደ ኋላ አያደርገንም፣ ይልቁንም አርኤስኤፍን ለማሸነፍ ያለን ቁርጠኝነት ያጠነክረዋልም ብለዋል። አልደባህ በሰሜናዊ ግዛት ውስጥ የምትገኝ ወሳኝ ትራንስፖርትና የሎጂስቲክ ማዕከል ናት። ከተማዋ ከዳርፉርና ከኮርዶፋን አካባቢዎች ጋር ያላት ቅርበት ከፍተኛ ወታደራዊ ጠቀሜታ እንዲኖራት አድርጓታል። በተጨማሪም ከተማዋ የሱዳን ጦር 73ኛ እግረኛ ብርጌድ ዋና መስሪያ ቤት ናት። ባለፈው ጥቅምት ወር የኤል ፋሽር ከተማ በአርኤስኤፍ ቁጥጥር ስር መውደቋን ተከትሎ የተሰደዱ በአል አፋድ መጠለያ ካምፕ የሚገኙ በ10 ሺዎች የሚቆጠሩ ቤተሰቦች ጨምሮ በርካታ ተፈናቃዮችን ያስጠለለች ከተማም ናት። ከተማዋ በአሁኑ ወቅት በጋራ ጦር ኃይሎች በጎሳ መሪው ሙሳ ሂላል ታማኝ ታጋዮችና በአካባቢው ህዝባዊ የተቃውሞ ቡድኖች ጥምረት ስር ትገኛለች። በሌላ በኩል በጀርመን በርሊን የተሰበሰቡት የካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ብሪታንያ፣ አሜሪካ የሰብን የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት ከፍተኛ ተወካይ በሱዳን ወቅታዊ ሁኔታ ላይ ጠንካራ ባለ 10 ነጥብ የጋራ መግለጫ አውጥተዋል። የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ከበባው ውስጥ በምትገኘው ኤል ኦቤድ ከተማ ላይ የሚያደርገውን የጦርነት እንቅስቃሴና የድሮን ጥቃት በአስቸኳይ እንዲያቆም በጥብቅ ጠይቀዋል። የጋራ መግለጫው በኮርዶፋን በዳርፉርና በብሉ ናይል አካባቢዎች እየተፈጸሙ ያሉ የዓለም አቀፍ ሰብአዊ መብቶች ጥሰቶች እጅግ አሳሳቢ መሆናቸውን በመግለጽ የኤል ፋሽር እልቂት ለዚህ ማሳያ መሆኑን ጠቅሰዋል። ሁለቱም ተፋላሚ ኃይሎች ሲቪሎችን የመጠበቅና ከአደጋ ቀጠና ለሚሸሹ ዜጎች አስተማማኝና ሰብአዊ መተላለፊያ የመፍጠር ግዴታቸውን እንዲወጡ አሳስበዋል። የሱዳን መደበኛ ጦር የቀረቡለትን ግጭት የማርገብ አማራጮችን በተደጋጋሚ ውድቅ ማድረጉን የኮነነው መግለጫው አርኤስኤፍ በበኩሉ ቀደም ሲል በጅዳ ስምምነት የገባውን ቃል ባለመፈጸሙ ተችቷል። ሁለቱ ኃይሎች ያለምንም ቅድመ ሁኔታ ወደ ድርድር እንዲመለሱ ተጠይቋል። በተለይም ወደ ሱዳን የሚፈሰውን የውጭ ሀገራት የጦር መሳሪያና የገንዘብ ድጋፍ ለማስቆም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዳርፉር ላይ የጣለውን የጦር መሳሪያ ማዕቀብ ወደ መላው የሱዳን ግዛት እንዲያሰፋው ጠይቀዋል።
የዓለም ሀያላን ሀገሮች መግለጫቸውን ሲያጠቃልሉ የሱዳን ሉዓላዊነትና የግዛት አንድነት ለማስጠበቅ ያላቸውን ቁርጠኝነት በድጋሚ ያረጋገጡ ሲሆን ሀገሪቱን ለሁለት ለመክፈል የሚደረጉ ማናቸውንም ነጠላ ውሳኔዎችና ጥረቶች እንደማይቀበሉ አስታውቀዋል። ባልደባህ የተፈጸመው የድሮን ጥቃት ጦርነቱ ቀደም ሲል ሰላማዊ ወደ ነበሩ የሰሜናዊ ሱዳን ክፍሎች ጭምርም እየተስፋፋ መምጣቱን የሚያሳይ አደገኛ ምልክት ነው። ይህ በእንዲህ እንዳለ የዲፕሎማሲ ማህበረሰብ ጫናው ቢያበረታም በሁለቱ ተቀናቃይ ጀነራሎች መካከል ያለው ግትር አቋም በየቀኑ ለሚረግፉት የንጹሃን ዜጎች ህይወትና ለከፋው የሰብአዊ ቀውስ ዋነኛ ምክንያት ሆኖ ቀጥሏል። አሜሪካ የኃይል ተቋማትን ካጠቃች ሁቲዎች የቀይ ባህር የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ኢራን ማሳሰቧ ተዘገበ። አሜሪካ የኢራን የኃይል ማመንጫ መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመን ሁቲ አማጽያን በቀይ ባህር የሚገኙ የነዳጅ መተላለፊያን ለመዝጋት እንዲዘጋጁ ቴህራን ማሳሰቧን ሮይተርስ የዜና ወኪል ዘገበ። የኢራን አመራሮች በጉዳዩ ላይ እንደተወያዩና በየመን አጋሮቻቸው ለሆኑ ሁቲዎች መልእክቱ እንዲተላለፍ ለጉዳዩ ቅርበት ያላቸው ሁለት ከፍተኛ የቴህራን ባለስልጣናት ተናግረዋል። የሮይተርስ ዘገባ እንደሚጠቁመው ጉዳዩ ሱሱ ከመሆኑ የተነሳ ባለስልጣናቱ ማንነታቸው እንዲገለጽ አልፈቀዱም። ከዚህ ቀደም ስለ ጉዳዩ ምንም ያልተሰማ ሲሆን የሁቲ አማጽያን በቅርቡ መልእክቱ እንደደረሳቸው ተጠቁሟል። መልእክቱን በምን መንገድ እንደተላለፈ እንዲሁም መልእክቱ የተላለፈው ማክሰኞ ፕሬዝዳንት ዶናልድ ትራምፕ የኢራንን የኃይል አቅርቦት መሰረተ ልማቶች ለመምታት ከዛቱ በኋላ ስለመሆኑ የሮይተርስ ምንጭ ማብራሪያ አልሰጡም። የኢራን የውጭ ጉዳይ ሚኒስትር እናም የሁቲ ቃል አቀባይ በጉዳዩ ላይ ከሮይተርስ አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ አልሰጡም። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁ እንዳዘነጉና ሳስባችሁ ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።